ዳግም ሲላምላክ መልእክት አስቀምጦልሃል። የምን መልእክት? ራስ ብታየው ይሻላል። አይኔ ያረፈብሽ ሁሉ ለኔ ነው። አዎ ምርነው ውስጥሽ ልቤ ሁሉንም ነገር አስተካክያለሁ። ከዚህ በኋላ ልሰርጥ አብረን መሆን እንችላለን። ሲያቅነው ጥሩነት አሁን መሄድ አለብኝ። ቁጭ ብለን በደንብ እናወራለን። እሺ ሃና ቻው። ልካስሽ ከተራ አለብኝ ከማይሆን ሰው ጋር ጨዋታ እንደጀመረ ነግሬው ነበር። ይሰማኛል። ማን እንደሆንኩኝ ያወቀኝ አልመስለኝም። መዳፈር ከሌለበት ሰው ጋር ባትዳፈር ግን በዚህ ፍጥነት በዝረራ በጭራሽ አሸንፋለሁ ያልጠበቅኩ። እልህኛ ነሽ እኮ። አይ ሲላመቅ ለዚህ ነው አሸነፍ። ስንዴኔ ፍቅር ሪላክስ ማድረግ ፈልጋለሁ። እሺ እኔ ቆንጆ በለዳው ሳይገባኝ ቀርቶ ነው ይቅርታ አርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ እነግርሽ ዳግም ሲላምላክ ማንን እየጠበክ ነው? የማይመጣን ሰው አጠብ። ከተኛበት ንቃ። ምን ማለት? ዋጠብሰ የምታበላ ልጅ። ቆይ ምንድነው እንደዚህ ጅል እስክትሆን ያፈዘዘች? ዳግም አነጋገርን አስተካክል። ባላስቀይም ደስ ይለኝ ነበር፣ ግን ሁለት እግር አለኝ ተብሎ ለዛፍ ላይ ወጣ። ለነገሩ በእኔ ቦታ ካልሆንክ ልትረዳኝ አትችልም። አልረዳህም። መጀመሪያውንም ቢሆን ቀልብ ያልወደዳትም ነበር። አሁን ደግሞ በደንብ አረጋገጠችልኝ። ስለማን ነው የምታወራው? አፈቀርኳት ስለምትላት ልጅ ነው ማለት። እንደ ሕፃን እየተጫወተችብ ነው። ባካት ቀባጠር። ወይኔ በጊዮርጊስ። ቆይ ምን አባቷን ያስነካች? ና እንደውም ገና ወጣት ነህ። ስትሻገር እየተጠነቀቅ እንጂ መኪናማ እንደ አትዳፈረ። እባብ ነሽ። ተረጋጋ እንጂ ዝጋፈና። ምን እየተካሄደ እንዳለ ታስረጅኝ ትችላለሽ? ሳልፈልግ ጨዋታ ውስጥ ያስገባኝ ራስ ነክ። እኔ ደግሞ የጀመርኩትን ጨዋታ ሳላሸንፍ ማቋረጥ አልወድም። ይኸውልህ ጎረምሳው፣ ዳና ዱርዬ ያፈቀራትን ሰው የሚያገኘው አማርኛ ፊልም ላይ ብቻ ነው። ይቻለም እንደምታስባት አይደለችም። በጣም ወረተኛ ነች። ላለው ነው የምታደለው። አንተ ደግሞ ጊዜ አለ። ተፍ ተፍ በል። እኔም የጀመርኩትን ጨዋታ መሸነፋለሁ። ጨዋታ አላለም እንዴ? አንተ ቆይ እስኪ አንዴ ቆይ። አምሩም ዳጊ ታይ ደግሞ እንዴት እንደወደደኝ በቀን 10 ጊዜ ነው የምደውለው። ቆይ ይሄ ሲላምላክ አይደል እንዴ? አዎ ታውቀዋለህ አይደል? በደንብ ነዋ። አሁንማ ጩጬው ማደገለክ ከሚስቱ ጋርም ታረቁ። ማርያም ወደዛ ጋር አድርገው፣ ወደዛ ጋር። ውሸታቸውን ነው አይደል? ምኑ ልጅና ሚስት የለህም አይደል? ውሸታቸውን ነው። ለምን አልነገርከኝ? ውሸታቸውን ነው አይደል? መቼ ጠየቅሽ? ምን ቀለበቴን አላስተዋልሽም ነው? ማስተዋል ነበረብሽ። ቀለበት አስተውያለሁ። ሁሉንም ዛሬ ልተው በቃ ይር በቃ
ዛሬ ደግሞ እንዴት ነው የምታምረው? ሄሌን ቆንጆ ለአንቺ እኮ ይሄ አይገባሽ። ምንም እንኳን ጓደኛዬ ቢሆንም እንደዚህ ስትሆኚ ግን እያየሁ ዝም ማለት አልሽ። ግን እኮ አንዴ ከእጅሽ ከመውጣ ነው የዛን ጊዜ ይገባል። ታዲያ እስከ መቼ? ከዛሬ ነገ እያልኩኝ ጊዜን ጨረስኩት። ወይሺ ወይም ቢኮ አንድ ነገር ነው። አንዳንዴ መተውም እኮ ጥሩ ነው። መቼም ከመታመም ይሻላል። ብተወውም ልክ እንደዚህ ያዝለቅቅ ቢያደርገኝም ለእኔ ህመሙ ተመሳሳይ ነው። ብታይ ዛሬ ጃኬት ሳልደርብ ወጥቼ ብርዱ እንዴት እንደምችለው በኋላ። ታዲያ እንቀሰብሽ ከቤት ስትወጪ ጃኬት ደርበሽ አትወጪም እንዴ? ሲመስለኝ አሁን ያወራው ስልክ ሳያበሳጭ አልቀረም። በቃ እደውላለሁ። እሺ በእጅ ያዙት ወርኮኝብህ እንዳይሆን ብቻ ያደረክብኝ መውደዴ ለመስ እንዴ ቪቪ ያቺ ድሮ ጀለስሽ ነች አይደል? እና አታኒ ፊት ስለሰው ምናምን አታወራ አላልኩም? እኔማ ለውጡ አገርሞኝ እኮ ነው። በቃ ቢሆንም አታወራብኝ አልኩ። አታወራብኝ። ኧረ ዛሬ ደግሞ የባሰው መጣልሽ። ዛሬ ወደዚህ ከቀረበ ጥርሱን ነው ማረክፍለት። ዳጊ በማርያም በቃ በማርያም ለኔ ብለሽ ፍታ በቃ በእናትህ። ሃይ እንዴት ናችሁ? ሁሉ መልካም? ሁሉ መልካም። ከየት ያመጣ የስብሰባ ቋንቋ ነው እዚህ የምታወራው? በእናትህ ጭራሽ ሰላምታ ያበዛል። ለማንኛውም አንቺ ፈልገኝ አንዴ ላውራሽ። ልቤ ማንተን አውቆ ስትቀር ስብር እኔማ በእምነቴ በተጠበቅኩ እስከ መቼ ነው እንደዚህ አይነት ህይወት የሚኖር? ነው ከሞጋ ከእናቴ ቤት አውጥቶ እዚህ ሻሮ ውስጥ ያሳደረኝ ማንም ብዬ ነው እዚህ የመጣሁት። አሁን ይህን ችግር የሆነ ህይወትሽን እያወራሽ ችግርሽን ለመሸፈን አትሞክሪ። ለማንኛውም አባትሽ በየቀኑ እየደወለ እየጨቀጨቀ አትደውል ብሎ ንገሩ። ለምን አንተ አታወራውም? አንተ አናውራው አብረን እሳት ውስጥ ገባን። ከዛ እሳት ውስጥ ቀረች በለው። አውራው ለምን አንተ አታወራው? ከዚህ በኋላ የመጣ እንድታዝንልኝ አልፈልግም። አንገትህን እንዳትነቀንቅልኝ። አንገትህን ነው የምትልሽ። ልጅ ለእናቷ መጣ አስተማረች አሉ። ከዚህ በኋላ እኔ ላይ ልትፈነጅብኝ እንዳትሞክሪ። ስደተኛ አረከው ልቤን ስደተኛ